ሰላም እንዴት ናችሁ? የእግዚአብሔር ቤተሰቦች ክብር ለእግዚአብሔር ይሁን። እንዴት ናችሁ? ሳምንታችሁ እንዴት ነበር? እኔ በጣም ደህና ነኝ። ዛሬ እንዳካፍላችሁ ውስጤን የሞላው በምሽት ጊዜ እንዴት አድርገን ሬዲ መሆን እንዳለብን፣ እንዴት መዘጋጀት እንዳለብን፣ ምሽት ላይ የምንሰራው ስራ ካለ ሳንተኛ እንዴት መስራት እንዳለብን እናወራለን። እንግዲህ ምሽት የሚባለው እኔ እንደገባኝ ከምሽቱ 5 ሰዓት በኋላ እስከ 12 ሰዓት ቀን ድረስ ያለው ምሽት ወይም ሌላው ምሽት አይደለም እያልኩ አይደለም። አስቸጋሪ የሚሆንበት ሰው ወደ እንቅልፍ እንዲሄድ የሚጋበዝበት ሁኔታ አለና በዛ ታይም ላይ ስራ መስራት ካለብን ደግሞ መንቃት አለብንና ለዛ ምን ማድረግ እንዳለብን ነው የማወራው። መጀመሪያው ነገር የምንደገፈው ነገር ሊኖር አይገባም። እንደዚህ ጀርባችን የሚደገፍ ከሆነ ወደ እንቅልፍ የመሄድ ፕሮባቢሊቲያችን የሰፋ ነውና ነገሩን በምንም መደገፍ የለብንም። ሌላው ምንጣፍ ላይ መቀመጥ አለብን። ሶፋ ላይ መሆን የለበትም። ምንጣፍ ላይ እንድንቀመጥ ብንቀመጥ ጥሩ ነው ብዬ አስባለሁ እና ምንጣፍ ላይ አድርገን ምሽት ከ5 ሰዓት በኋላ እስከ 12 ሰዓት የመስራት እንድንሰራ ውስጣችን ከተዘጋጀ ይህን ነገር ማድረግ አለብን። ሌላው ሻማዎችን ማዘጋጀት፣ ሻማ ሳይሆን ሻማዎች 2 እና ከዛ በላይ የሆኑ ሻማዎችን ማዘጋጀት አለብን። ምክንያቱም መብራት ላይኖር ይችላል። በመሃል መብራት ማናገኝበት ሁኔታ ሊፈጠር ስለሚችል ማለት ነው። ሌላው ብርሃን፣ በቂ ብርሃን አካባቢ መሆን አለብን። የምንሆንበት ቦታ ላይ በቂ ብርሃኑ ደመቅ ያለ በጣም ይድመቅ እያልኩ ሳይሆን የሆነ ፈዛዛ መሆን የለበትም። ደመቅ ማለት አለበት። ያ እንቅልፍ እንዳይወስደን ይረዳል። በቂ መሆን አለበት። ልክ እንደ መብራት እንደምንጠቀመው ማለት ነው። ደመቅ ማለት አለበት። ያ አይናችን ወደ እንቅልፍ እንዳይሄድ ይረዳዋል፣ እንድንነቃ ይረዳናል ማለት ነው። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ።